بسم الله الرحمن الرحيم. بسم الله الرحمن الرحيم. بسم الله بسم الله بسم الله. بسم الله الرحمن الرحيم. الحمد لله الصلاة والسلام على رسول الله صلى الله عليه وسلم. استي وندموچ እና እህቶች ገባስኪሉ ድረስ ያው ገባለው ካልኩት ጊዜ ኦልሞስት 45 ደቂቃ ዘግቻለሁኝ። ይሄም ደግሞ ያላህ ቀደር ነው እንግዲህ ሁሉ ነገር የሚሆነው። ላይቭ ልገባበት ያልኩት ሞባይል ልክ ፕሬስ አድርገው ስታክ አድርገው ኪቦርዱ ቆመ። ስለዚህ በእናንተ ቀጠሮ መሰረት ያው በቀጠርኩት መሰረት መገኘት አልቻልኩም። ያ ሁሉ ነገር እኛ እናስባለን እናልማለን እንቀጥራለን ፕሮግራም እንይዛለን። ነገር ግን ያላህ Subhanahu Wa Ta'ala ውሳኔ ሁሌም የበላይ ሆኖ ይመራል ወይንም የመጨረሻ ወሳኝ ይሆናል። በረሱ ላይ እንዳያችሁት ኮሮናና የኛ ፈተና በሚል የተወሰኑ ነጥቦችን ለመተዋወስ አስፈላጊነቱ ስለታየ በዚህ መልኩ ከተገናኘንም ትንሽ ስለቆየን እግረ መንገዱን መልእክት ለመተላለፍና ለመነጋገር በማቀድ ነው የገባሁት። ኢንሻአላህ ይህን መልእክት እየሰማችሁ ያላችሁ አማርኛውን ስጨርስ በኦሮምኛም እንደዚሁ እገባለሁኝ። ወሬ እርጋ ከናዳጋ ሀጅርተን አማሪፍ አለን ጥሙሬ አፋን ኦሮሞቲን ረዲቢኤ ዋነንሴኖ ታውቁ በዳቴ ኦብሳን ኤጋንጀዳ ያው በትግስት ጠብቁኝ ከአማርኛው በኋላ በኦሮምኛ እገባለሁ የሚል ነው። እንደምናስተውሰው እንግዲህ አሁን ያለንበት የዓለም ነባራዊ ሁኔታ የዕለት ተዕለት የሰው ልጅን ትኩረት የሰው ልጅን ሐሳብ ጭንቀትና ሁሉ ነገር ቀስፎ ይዞ የግድ እንድንከታተል መንግስታት በየደቂቃው በየሰዓቱ በተለያየ ሚዲያ ላይ የተለያዩ ሀገር መሪዎች እየወጡ መግለጫ እንዲሰጡ ህብረተሰቡን አሳሳቢ ደረጃ ውስጥ ከቶ ብዙ ነገሮች እየሆነ ያለው ወቅታዊው የኮሮና ቫይረስ ጉዳይ ነው። ሐቂቃን እንደስሙ ትንሽ ኮሮና ማለት ምን ማለት ነው የሚለውን ባለሙያዎቹ ሲያብራሩ ኮሮና ማለት ዘውድ ከሚለው ካልተሳሳትኩ ከስፓኒሽ ወይ ከላቲን ቋንቋ የመጣ ነው አሉና ነገስታት የሚያደርጉት አናታቸው ላይ የንግስና ምልክት ዘውድን ለማመልከት ነውና ልክ እንደ ክራውን ማለት ነው። በዛ ደረጃ ነው ዓለም ላይ የመጣው ዓለም ላይ ነክሶ ዓለምን የሰው ልጅን ሁሉ ማስጨነቅ ደረጃ ላይ ሄዷል። እንግዲህ አላህ Subhanahu Wa Ta'ala ብዙ ሰራዊት አለው በአይናችን የማናያቸው ሰራዊት ብናዘጋጅ ሌላም ነገር ብናዘጋጅ በቀጥታ ልናያቸው የማንችላቸው የአላህ Subhanahu Wa Ta'ala ሰራዊቶች ሆነው መጥተዋል በሰው ልጅ ላይ። በተለያየ ዘመን አላህ የተለያዩ አይነት ፈተናዎችን ሰው ላይ ያስከስታል። ሰዎች የሱን ኃያልነት ሳይረዱ ሲቀሩ የሱን ማንነት በትክክል ማወቅ ሲሳናቸውና አላህ በሰጣቸው ምድራዊ ሀብት አላህ በሰጣቸው አእምሮና እሱ በሰጣቸው አካላዊ ማንነት ላይ ቆሞ እሱ በፈጠረው ዓለም ውስጥ የተለያዩ ነገሮችን ወዲያ ማገላበጥ ስለቻሉ ሁሉን ነገር አቅም አለን ሁሉን ነገር ቻይነን ብለው ራሳቸውን ከፍ አድርገው የማየትና አላህን ፈጣሪያቸውን የመዘንጋት ሁኔታዎች ሲኖሩ አላህ በተለያየ መንገድ ቆም ብለው እንዲመለሱ እንዲያስቡ እድሎችን ይፈጥራል ፈተናዎችን ያስገኛል። የዓድ ህዝቦች እንደምታውቁት ቁርአን ላይ ራሳቸውን ከፍ አደረጉና የበላይነን ከኛ በላይ ማን አለ የሚል فأما عاد فاستكبروا في الأرض بغير الحق عاد የተባሉ ህዝቦች ምድር ላይ ተኩራሩ አግባብ ባልሆነ ሁኔታ ምድር ላይ ተኩራሩ من أشد منا قوة
ከኛ በላይ በኃይል የሚበልጠን ማን አለ ብለው አሰቡ። ነገር ግን ይህን ኃይል የሰጣቸው ይህን የበላይነት የሰጣቸው በዚህ መልኩ የፈጠራቸው ጌታ እንዳለባቸው ዘነጉ። ከነሱ በላይ ኃያል እንደሆነ ዘነጉና በዚህ ምክንያት የአላህ ሱብሓነሁ ወተዓላ ጥፋት ደረሰባቸው ማለት ነው። የሰው ልጅ ምንም ያህል የተማረ ቢሆን ምንም ያህል አቅም ቢኖረው ሁሉን ነገር እንደተቆጣጠረ ማሰቡ ስህተት ነው። አንዳንድ ጊዜ ከአቅሙ በላይ የሆኑ ቅርብና ትናንሽ ተብሎ የሚናቁ ነገሮች አላህ ከፈለገ በብዙ መንገድ ያመጣልና ማ ቀደሩላህ ከቀድሪሂ ኢነላህ ለቀዊዩን ዐዚዝ አላህ እንዳለው ሱረቱል ሐጅ ላይ የአላህን ትክክለኛ ደረጃና አቅምን አልተረዱም። አላህ በሁሉ ነገር ላይ አሸናፊ ነው፣ ቻይ ነው፣ የበላይ ነው። ይህንን መዘንጋት በሰው ልጆች ላይ የሚፈጥራቸው በርካታ ነገሮች አሉ። እነዚህን ቆም ብሎ ማሰብና ነገሮችን ለኸይር እንደሆነ ብናስብም እግረ መንገዱን ግን የአላህ ሱብሓነሁ ወተዓላ ይቅርታ ስለ ድምጽ እየነገሩኝ ነውና የአላህ ሱብሓነሁ ወተዓላ ፍላጎት የሱ የበላይነት የሱ ሁሉን ነገር ማድረግ መቻልን የሰው ልጅ ግን ምንም ማድረግ የሚሳነው የአላህ እውቀት ብቃት ፍላጎትና እሱ በፈጠረው ዓለም ውስጥ እሱ ከፈቀደለት ብቻ የተለያየ ነገሮችን ማድረግ እንደሚችል ነግሮናል። ስለዚህ ከዚህ አንፃርም ራሳችንን ቆም ብለን እንድናይ መመከር ያሉብን ነገሮች አሉ። ለማንኛውም በእስልምና ሃይማኖት ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን ማንኛውም በሽታ መድኃኒት አለው። መድኃኒቱን ያወቀ ያላወቀም አላወቀም የመፈለጉ ሚና የሰው ልጅ ነው። አላህን ሁሉም በሽታዎች ከመድኃኒት ጋር ፈጥሯል። ኮሮናም ቢሆን በሽታ ነው፣ መፍትሄ ማግኘቱ የሚቀር አይደለም። ሌሎችም አስጨናቂ ሆነው ያሉ በሽታዎችም እንደዚሁ መፍትሄ ያገኛሉ። አላህ ደግሞ ሌላ ያስነሳ በየጊዜው ይህንን ፈተና በሰው ልጆች ላይ እንደሚያመጣ ካየን በኋላ አንዳንድ ነገሮችን አብረን ማየት ፈለኩኝ። አንዳንድ ሰዎች ኮሮናን እውነት ነው ብለው ያለ መቀበል ሁኔታዎች አሉ። ዓለም እየሆነች ያለውን ነገር ከመከታተል ሌሎቹ በቀደር አላህ የወሰነው እንጂ ምንም አይመጣም ከሚል እምነት የጥንቃቄ እርምጃዎች ላይ ችላ ሲሉ ይታያሉ። አንዳንዶቹ ደግሞ ተወኩላለን በሚል ምንም ትርጉም እንደሌለው ያወራሉ። ልክ ነው፣ ተወኩል አስፈላጊ ነው፣ በአላህ መመካት አስፈላጊ ነው። ግን ጎን ለጎን ደግሞ አስፈላጊ የሆኑ የጥንቃቄ እርምጃዎች መውሰድም ከእስልምና አስተምሮ መካከል መሆኑን ማየት ያስፈልጋል። በዚህ ሂደት ውስጥ በሁለት መንገድ ነው የሰው ልጅ አስባቡ ሸርዕያ ሸሪዓችን ያስቀመጡ እንዲህ አይነት ነገሮች ሲከሰቱ ራሳችንን እንድንጠብቅባቸው ከአላህ ሱብሓነሁ ወተዓላ እገዛ በመጠየቅ ራሳችንን የምንጠብቅባቸው መንገዶች እንዳሉ ሁሉ አስባበል ከውንያ ደግሞ ከውኑ ከቆመበት ዩኒቨርሱ ከቆመበት ስርዓት አንፃር የግድ ማድረግ የሚጠብቁብን ነገሮች አሉና እነዚህን ሁለቱን ነገሮች ጎን ለጎን ማየት አስፈላጊ ነው። በመጀመሪያ ደረጃ አላህ ሱብሓነሁ ወተዓላ በሱ መመካት ተገቢ ነው። በሱ መመካት ብቻ ሳይሆን መሰል ችግሮች ሲመጡ አላህ እንዲያነሳልን ወደሱ ዱዓ ማድረግ አላህ የቀደረውን ቀደርን እንኳን የሚመልሰው ነብዩ ሰለላሁ ዐለይሂ ወሰለም ትርሚዚ በዘገቡት ሐዲስ ላይ በግልጽ እንደነገሩን لا يرد القضاء إلا الدعاء قضاءን የአላህን ውሳኔ ከዱዓ ውጭ የሚመልስ ነገር የለም ብለው የነገሩን ነገር አለ። ይህም ብቻ ሳይሆን ጧትና ምሽት የምናረጋቸው ውዳሴዎች በአላህ ጥበቃ ስር እንድንሆን የሚያደርጉ ነገሮች እንዳሉ በተለያዩ ሐዲሶች ተነግሯል። بسم الله الذي لا يضر مع اسمه شيء في الأرض ولا في السماء وهو السميع العليم ሶስት ጊዜ ጧት እና ምሽት ያሉ ሰዎች በአላህ ጥበቃ ስር ይሆናሉ ተብሎ የተነገረን ነገር አለ። ጎን ለጎን ደግሞ በቀጥታ በሽታዎችን ጠቅሰው ነብዩ ሰለላሁ ዐለይሂ ወሰለም اللهم إني أعوذ بك من البرص والجنون والجزام من سيء الأسقام ብለው ዱዓ ያደረጉበትንም እናያለን። ነብዩ ሰለላሁ ዐለይሂ ወሰለም አላህ ወይ
በአንተ እጠበቃለሁ ከስጋ ደዌ በሽታ ለምጽም ነው ተብሏል ከአእምሮ መቃወስና ከዝሆኔ በሽታ ከበሽታዎች ክፉ በሆኑትም በአንተ እጠበቃለሁ ብለው ዱዓ ሲያደርጉ እናያለን በአላህ Subhanahu Wa Ta'ala ዱዓ አድርጎ መጠበቅ እንዳለ ሁሉ በሽታዎች እንዳይመጡ አካላዊ መጠንቀቅ በተለያየ መልኩ አስፈላጊ መሆኑን ተናግሯል ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ኢማም አህመድ እንደዚሁም ቡኻሪ ሌሎችም በዘገቡት ሐዲስ ላይ ተላላፊ የሆነ በሽታ ለምጽም የስጋ ደዌም በሚል በተለያየ መንገድ ሰዎች አስቀምጠውታል ቁምጥናም ተብሎ በፊት የሚታወቀው ነው ያሉአሉ ለማንኛውም ተላላፊ በሽታዎችን መጠንቀቅን አስመልክተው የአላህ ላይ መወከል እንዳለ የአላህን በሱ መወከል የሱ ውሳኔ እንዳለ እኛ ደግሞ ጥንቃቄ ማድረግ እንዳለብን ቡኻሪ የዘገቡት ሙስሊምም የዘገቡት ሌሎችም ኢማም አህመድም የዘገቡት ሐዲስ ላይ ፈር ሚነል ጁዛሚ ፊራረከ ሚነል አሰድ ብለዋል ከስጋ ደዌ በሽታ ቀደም እንዳልኳችሁ በተለያየ መንገድ የተተረጎመ እንዳለ ይዛችሁ ከአንበሳ እንደምትሸሸው ይህ በሽታ ሊያስተላልፍብህ ከሚችል ሰው ሽሽ ብለው ከአንበሳ ከመሸሽ ጋራ አገናኝተው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ይህ ማለት ሽሽ የተባለው በዛ መልኩ መሸሽ አስፈላጊነቱ ተገቢ ስለሆነ ነው በሌላም አቅጣጫ ተላላፊ በሽታዎችን አስመልክተው አላህ መልእክተኛ ስርጭቱም እንዳይስፋፋ መጠንቀቅ አስፈላጊነቱ ላይ በተለያየ መልኩ የገለጹልን ነገር አለ በአንድ ወቅት ላይ መዲና በነበሩ ጊዜ ሰዎች በይዓ ሊያደርጓቸው ቃል ኪዳን ሊጋቧቸው ሲመጡ ሙስሊም በዘገቡት ሐዲስ ላይ ፈቂፍ ከሚባለው ጎሳ አንድ ሰው የስጋ ደዌ በሽታ ወይንም እንደዚሁ ተላላፊ የሆነ በሽታ ያለበት ሰው ነውና ከነሱ ጋር ሲመጣ ሰውየው ነብዩ ሰለላሁ ዐለይሂ ወሰለም ምናሉ እንዲመለስ ነገሩትና ኢና قد بايعناك فرجع አንተን ሳይጨብጡት እንደሌሎቹ ቃል ኪዳን ተጋብተናል ተመለስ አሉት ሌሎቹ ሰዎች እንዳይተላለፍባቸው ይህንን ሰው እጅ ሳይጨባበጡ ቃል ኪዳን ተያይዘው እጅ ሳይሉ በይዓ ገብተናል ቃል ኪዳን ገብተናል ተመለስ ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህ በሽታ ያለበትን ሰው መልሰዋል እንደዚሁም ደግሞ ወረርሽኝ ያለበትን ክስተት መሰል ተላላፊ በሽታ በሰሃቦች ዘመንም ተፈጥሯል ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በይተል መቅዲስ ወደ ፍልስጤም በተጓዘበት ጊዜ በፈትህ ማለት ነው በድል አንዲት ከተማ ሊገባ ሲል ያቺ ከተማ ከተለያዩ ከተማዎች መሃል ወረርሽኝ ያለባት መሆኑን ሲነገረው ለመመለስ ፈለገ በዚህን ሰዓት ላይ አተፍሩ من قدر الله يا عمر አሉት ዑመር ሆይ ከአላህ ቀደር ነው ወይ ምትሸሸው ከአላህ ውሳኔ ነው ወይ ምትሸሸው ብለው ጠየቁት ዑመር ኢብኑ አልኸጣብ በዚህም ጊዜ ነፍሩ من قدر الله الى قدر الله ከአላህ ቀደር ከአላህ ውሳኔ ወደ ሌላ የአላህ ውሳኔ ነው እየሸሸን ያለ ነው በሚል ያንን ሳይደርግ ገብተዋል እዚህ ላይ ሰሃቦቹ ዑመርንም ሌሎቹንም ያስታወሱት ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው የተናገሩት ኢዛ ሰሚዕቱም ቢጣኡኒ ተላላፊ የሆነ በሽታ ተስቦ አይነት በሽታ የሚተላለፍ ወረርሽኝ የሆነ በሽታ ሲገባ መስመግባቱን ስትሰሙ በአንድ ሀገር ላይ فلا تدخلوها ወደዛች ሀገር እንዳትገቡ وإذا وقع بأرض بيهونش ሀገር ላይ የሆነች ከተማ ላይ ቢከሰት وأنتم بها ውስጧ ካላችሁ فلا تخرجوا منها ከሷ እንዳትወጡ ብለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ነግረውናል አሉ በዚህም ጊዜ ሳይገቡ የተመለሱበትን ሁኔታ እናያለን እንደዚሁም በሌላ ጊዜ አምር ኢብኑ አልዓስ የሚባለው ሰሃባ ከበርካታ ሰሃቦች ጋር በነበረበት ጊዜ ወረርሽኝ ተከስቶ ዝም ብለው ሰላት በጀማዓ እየሰገዱ አብረው በሆኑበት ሰዓት ላይ ፈተና መጥቶ ብዙ ሰው ያለቀ ሲሄድ ምን ብሎ አስተላለፋቸው ካሁን በኋላ በዚህ ተቀምጠን ብዙ ሰው እያለቀ ስለሆነ ወደ ተራራው ወደ ተለያየ አቅጣጫ እንውጣና እዚህ ከተማ ውስጥ ያለ ነው
በሽታው ወደ ሌለበት ሌላ ሀገር ሌላ ከተማ ሳይሆን ጭር ወዳለበት ተበታትነን እንግባና ራሳችንን እናድን ብሎ የመጨረሻ ውሳኔ ሲያስተላልፍ ሰሃቦቹ ተበታትነው ወደ ሌላ ከተማ ሳይሆን ባዶ ወዳለበት ቦታ ተበታትነው ራሳቸውን የጠበቁበትን ሁኔታ በእስላም ታሪክ ውስጥ እናያለን። ከነዚህና ከሌሎች የተለያዩ ነገሮች በመነሳት እንዲህ አይነት አሳሳቢ አሁን ባለንበት ሰዓት ላይ ሐቂቃ ቫይረስ የምትባለዋ ነገር በጣም ትንሽ ናት። በአይን አትታይም። በአይን ብቻ ሳይሆን በየሰፈሩ ባሉ ማይክሮስኮፖችም አትታይም። እስከ ሰሞኑን ድረስ ኢትዮጵያ እንደ ሀገር ይህንን ኮሮና ቫይረስን የሚመረምር መሳሪያ አንድ እንዳላት ነው የሰማሁት። እንግዲህ ምን ያህል ከባድ ሁኔታ እንዳለ ማየት ይቻላል። እንዲህ አይነት ቫይረሶች በጠቅላላ በኤሌክትሮኒክስ ማይክሮስኮፕ ነው ስለነሱ ሁኔታ ማየት የሚቻለው። ከ100,000 እና ከ100,000 በላይ እጥፍ ሳይዛቸውን መጠናቸውን በማሳደግ የሚታዩ ነገሮች። ነገር ግን ይህን የሰው ልጅ የዓለምን ሀያልነን ያሉ እና አሜሪካን በቴክኖሎጂ ያደጉ አውሮፓን በነዳጅ የበለጸገችና አቅም አለኝ የምትለውን በሙስሊሙ ዓለም ሳውዲ አረቢያን ሌሎችን ሀገራትን በየሳምንቱ ቁጥሩ መልቲፕል የሆነ ኤክስፖኔንሻል በሆነ መንገድ እየተስፋፋ ሄዶ ከፍተኛ ስጋት ከፍተኛ ውጥረት መስጂዶች እስኪዘጉ ድረስ የተለያዩ ተቋማት እስኪዘጉ ድረስ ሰዎች ቤታቸው እንዲሆኑ በሚያደርግ ደረጃ በሚያስገድድ ደረጃ ብዙ ሺህ ሰዎችን ህይወት ቀጥፎ ብዙ ሺህ ሰዎችን ችግር ውስጥ የከተተበት ሁኔታ አለ። ልክ ነው። ቅድም እንዳልኩት መወከል በአላህ ዱዓ ማድረግ አስፈላጊ ቢሆንም ነብዩ ሰለላሁ ዐለይሂ ወሰለም ሰሃቢዩ ጠየቃቸው፣ ግመሌን ሳላስር በአላህ ልወከል ወይንስ አስሬ ልወከል ስል ግመልህንም እሰር በአላህም ተወከል አሉትና አስባቦችን አስገኝተን ማድረግ ያሉብንን ነገሮች አስገኝተን ነው እኛ ዱዓውንም ጎን ለጎን የምናስኬደው። ያም ብቻ ሳይሆን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በተለያዩ ሁኔታዎች በግልጽ አሁን ሰሞኑ እንደሚደረገው የታመሙ ሰዎች እንዲለዩ እየተባለ ነው። ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ እና ሙስሊም በዘገቡት ሐዲስ ላይ ላ ዩሪዱል ሙምሪዱ ዐለል ሙሲህ ታማሚ ከጤነኞቹ ጋር አይቀላቀል ብለው አንድ ጊዜ በግመል ሌላ ጊዜም በሰው የጠቀሱበት ሁኔታ አለና በተለያየ መልኩ ሌሎች ሰዎች ላይ የሚተላለፍን በሽታ ይዞ መስጂድም ይሁን ሌሎች ሰው የሚበዛበት አካባቢ ላይ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ግመል ላይ የተናገሩት ግመል ውሃ ሲያጠጡ የታመመችዋ ግመል ከጤነኞች ግመል ጋር መታ ውሃ እንዳትጠጣ ለብቻ ትጠጣ የሚለውን እንግዲህ ግመሎች ጋር መቀላቀልን ነው በአንዱ ሪዋያ የተነገረው፣ በሌላም በሰው በዚህ መልኩ የተነገረውና ስለዚህ ኢንሻአላህ አፋን ኦሮሞ ተንዴቢያ ማሪፈት ኡሙሬና ነኩመን ስለጀደ ኦሮምኛ አማርኛውን ሲጨርስ መለሳለሁ ቅድም እንደተከስኩት። ስለዚህ የታመሙትን መለየት በአጠቃላይ አስፈላጊነቱን ከነብያችን ሰለላሁ ዐለይሂ ወሰለም መማር ይገባናል። በርግጥ ገና የኮሮና ቫይረስ ወረርሽኝ ሆኖ ዓለምን ስጋት ውስጥ ከመክተቱ በፊት የነብዩ ሰለላሁ ዐለይሂ ወሰለም አስተምሮን ስራ ላይ ቢያውሉ ነው። ለምሳሌ ከተማዋ ላይ ወረርሽኙ ሲከሰት ማንም ሰው ከዛ ከተማ እንዳይወጣ ማንም ሰው ወደዛ ከተማ እንዳይገባ ቢደረግ ኖሮ በከፍተኛ ደረጃ ዓለምን በዚህ ደረጃ አስጨናቂ አይሆንም ነበር። በዚህ ዘመን ቢከሰትም ከድሮ ዘመን በተለያየ ጊዜ ወረርሽኞች ተከስተው ብዙ የሰው ልጆችን ጎድተዋል፣ ብዙ ነገሮችን ጥፋት አድርሰዋል። ያሁኑ የተለየው ሰዎች የሚገናኙበት የትራንስፖርቴሽን የኮሚኒኬሽን መንገድ በጣም ስለሰፋ በአንድ ጊዜ በመላው ዓለም ሰዎች በአውሮፕላን ወዲያ ወዲህ ይሄዱ ከነሱ እንቅስቃሴ ጋር እኩል በሽታውን የማስተላለፍ ሁኔታ በስፋት መዳረስ ችሏል። ሁለተኛ መረጃ በስፋት ስለተስተላለፈ ሌላ ቦታ የሆነው ነገር ሳይመጣ ጥንቃቄው ስጋቱ ፍርሃቱ ሁሉ ነገሩ አብሮ ወደኛ ስለሚመጣ እንጂ ሌላ ድሮ ቢሆን ኖሮ ትራንስፖርቴሽኑ በእግር ነው፣ ግፋቢል ፈረስ መሰል ግመል እንቅስቃሴዎች ናቸውና በእነዚህ ሂደቶች ከአንዱ ቦታ አንዱ ቦታ እስኪተላለፍ ድረስ በሽታው ከፍተኛ ስርጭት ያለ መኖር በቀላሉ የመቆም ሁኔታዎች ሊኖሩ ይችላሉ። ያሁኑ ግን ትራንስፖርቴሽን ሜካኒዝሙ በባቡርም በመኪናም በአውሮፕላንም
በመርከብም በፍጥነት እንቅስቃሴዎች ስለሚኖሩ በሽታውንም ጎን ለጎን እኩል ይዘው መሄድ ተፈጥሯል። አንዳንድ ሰዎች ሙስተሽሪቆች ወይም ኦሪየንታሊስቶች በእስላም ታሪክ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ለምሳሌ ወረርሽኝ ባለበት ከተማ አትግቡ ያላችሁበትም ከሆነ አትውጡ ብለው የተናገሩትን ይዘው ሊያጣጥሉ ሞክረዋል። እንግዲህ ቻይናም አይታችሁ ከነበረ ቀደም የተነሳችበት ከተማ ላይ ሰዎች እንዳይገቡ እንዳይወጡ ለመከላከል ቢዘገይም ሙከራ አድርገዋልና ከምዕራቡ ዓለም ላይ የሰውን ሰብአዊ መብት ዲሞክራሲያዊ መብት የመንቀሳቀስ መብት ገድበዋል ሃርሽ ሜጀር ወስደዋል በሚል ሲተቹ የነበሩ ሀገራት ነው እንግዲህ ዛሬ በየቀኑ በተራቸው እነሱም እየረገፉ ያሉትና አጠቃላይ ለሰፊው ማህበረሰብ ማሰብ በሽታውን ቶሎ መቆጣጠር መቻል ላይ የነቢያችን ሰለላሁ ዐለይሂ ወሰለም አስተምሮ ብዙ ነው። ጤንነትን ከመጠበቅ አንስቶ ሌሎችም የተነገሩን በርካታ ነገሮች አሉና እነሱን ስራ ላይ ማዋል ተገቢ ነው ለሁላችን። ለማንኛውም ሌላው አሁን በተለያየ ዓለም ላይ የተፈጠረና ብዙ ሰዎችን እያሳሰበ ደሞ የመጣው በሽታው እየተላለፈ ያለው በንክኪ እንደዚሁም ከማስነጠስ ጋር ተያይዞ ሰዎች በአንድ ቦታ መሰባሰባቸው በሽታውን የማስተላለፍ አቅሙ ላይ ከፍ ያለ እንትን ስላለው ይሄ ነው እየተገደበ ያለው። ይህ መገደብ ደግሞ መስጂድን ጀማዓንና ጁሙዓ ሰላትን እንደዚሁም የተለያየ ቦታ ላይ እንቅስቃሴን የሥራ ሁኔታን ሁሉን ነገር ነው እየገደበ ያለውና በአንድ በኩል ሰዎች ወደ ፈጣሪያቸው ቢሸሹበትን ሃይማኖታዊ ተቋማትን ጭምር እስከማዘጋት ደረጃ ሄዷል። በሌላ በኩል ደግሞ የኢኮኖሚ አውታሮችን የሚባሉት ሁሉንም በከፍተኛ ታርጌት ውስጥ በመክተት አደጋ ላይ እየጣለ ነው። ይህም ብቻ ሳይሆን ሀገራት በዚህ በሽታ ያላሰቡበት ያላቀዱበትን በሽታውን ለመከላከል ፕሮግራም ውስጥ የሌለ ከፍተኛ በጀት ፕሮግራሞቻቸውን የመንገድ ስራ ሌሎች ትላልቅ ፕሮጀክቶችን ሰርዘው ህብረተሰቡን ለመታደግ ከፍተኛ ገንዘብ እንዲመድቡ በማድረግም በሁሉም አቅጣጫ ከፍተኛ ጫና ሀገር ላይ የፈጠረበት ሁኔታ ነውና ትልቁ ደግሞ ወደ አላህ ተመልሶ ሰዎች በሚያምኑበት ሙስሊሞች ወደ መስጊድ ክርስቲያኖች ወደ ቤተ ክርስቲያን ሄደው ሃይማኖታቸውን ጸሎት ማድረግ ወደ ፈጣሪ ቤት ሄደው የሚሸሹበትን በራሳቸው እምነት የሚያደርጉትን ጭምር ማስተጓጎሉን ደሞ ስናይ በጣም ከበድ ያለ ነገር መሆኑን የምናይበት ነው። አላህ Subhanahu Wa Ta'ala እኛንም ህዝባችንንም ከዚህ በሽታ እንዲጠብቀን ዱዓ ማድረግ ያስፈልጋል። በሌላ አቅጣጫ ተወኩል ልክ ነው አስፈላጊ ነው። ከዚሁ ጋር እንግዲህ ተወኩል ያላቸው ነው በተለያየ አቅጣጫ በርካታ ሰሃቦችም ራሳቸው ጥንቃቄ የሚያደርጉ ጭምር ነው በዚህ በሽታ የሞቱትና ራስን መጠበቅ አስፈላጊነት ላይ አንዳንድ ነገሮችን ለማንሳት እወዳለሁ። አላህ Subhanahu Wa Ta'ala ወላ ተቅቱሉ አንፉሰኩም ይላል ራሳችሁን አትግደሉ ይላል። ራስን መጉዳት በእስልምና ክልክል ነው። ላ ضرر ولا ضرار في الاسلام መጉዳትም መጎዳትም በእስልምና ሃይማኖት ክልክል ነው። ማንኛውም የሚጎዳንን ነገር ሌላም ሰው የሚጎዳንን ነገር መጠበቅ ግዴታ ነው በዲኑ ማለት ነውና ራስንም እንደሚጎዳ ያወቅን አደጋ እስከሞት ድረስ ሰበብ ሊሆን የሚችል ነገርን እያየን ራሳችንን ከዛ ጋር መዳፈር ተገቢ አለመሆኑን ማየቱ ጥሩ ነው። አላህም በቁርአን ላይ ወላ ትልቁ ቢአይዲኩም ኢለ ተህሉካ በገዛ እጃችሁ ራሳችሁን ወደ ጥፋት አትውሰዱ ብሎ የተናገረው ምንም እንኳን ሰበበ ንዙሉ ሌላ ቢሆንም ፕሪንሲፕሉ ግን ሁሉም ቦታ ስለሚሰራ በዚህ አቅጣጫ ራሳችንን ወደ ጥፋት ከሚከቱ ነገሮች ማድረግ አስፈላጊ ነው። ተወኩል እንዳለ ሆኖ ጥንቃቄም ጎን ለጎን ማድረግ ነው። ግን እዚህ ላይ መታወቅ ያለበት ምንም ያህል ጥንቃቄ ብናደርግ የአላህ ጥበቃ ደግሞ ካልታከለበት ውጤታማ ነው። ለምሳሌ ራሳችንን ልንጠብቅ እንችላለን ከተለያዩ አደጋዎች ከተለያዩ ነገሮች። ነገር ግን እኛ ብቻ አይደለንም በዚህ ምድር የምንኖረው ሌሎች ሰዎች አሉ። ስለዚህ ሊመጣ ይችላል። እኔ መንገድ በትክክል የትራፊክ መንገድን ይዤ ስለተጓዝኩኝ አደጋ አይደርስብኝም ማለት አይደለም። ሌላ ከኔ ቁጥጥርና ፍላጎት ውጭ የሆነ አካል መጥቶ በህጉን ጠብቄ በሚሄድበት ሁኔታ ሊገጨኝ ይችላል። የአላህ እገዛ ካልታከለበት በስተቀር እኔ ተጠንቅቅ ያለው በሚል የምናመልጠው ነገር አይደለም። ነገር ግን ግመላችሁን አስራችሁ በአላህ ላይ ተወከሉ እንደተባለው
ሁሉንም ቅድመ ጥንቃቄዎችን አቅማችን በፈቀደ ደረጃ ማድረግ ይገባል። ቂልሃ ፈተወከል አለላህ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ግመሏን እሰር በአላህ ላይም ተወኩል አድርግ ብለዋልና እንደዚሁም ደግሞ ይሄ ልክ በሰው ልጅ ላይ ፈተና ቢሆንም ጠላት ነው። ሰው ልጅን የሚጎዳ የሚገድል አደጋ ላይ የሚጥል ነገር ጠላት ነው ለሰው ልጅና ፈተና ሆኖ ቢመጣም አላህ ደግሞ ጠላትን መጋፈጥን በእስልምና አይወደድም። ነብዩ ሰለላሁ ዐለይሂ ወሰለም ላ ተተመነው ሊቃእ አልዐዱው ጠላትን መግጠምን አትመኙ አሉ። ነገር ግን ግዴታ ሆኖ ሲመጣ ነው በትግል ሜዳ እንኳን ግዴታ ሆኖ ሲመጣ እንኳን ፈስቡቱ ጽኑ አሉ። እና ከዛ በኋላ ቀጥሎ ምናሉ ግዴታ ሆኖ ጠላትን ለመግጠም ሳትፈልጉ ግዴታ ሆኖ ከመጣባችሁ ፈስቡቱ ጽኑ አሉ። ስትጸኑ ግን እወቁ ምን ጀነት በትግል በመናረጋው ስር መሆኑን እወቁ ብለዋልና ጠላትን መመኘት የምናወድሰው ይምጣ እስቲ ልሞክረው ምንለው ነገር አይደለም። ራስን መጠበቅ አስፈላጊ መሆኑን ማየት ይገባል። ብዙ ሰዎችን ስሜት እየነካ ያለው እንዴት ሰላት መስጂድ ይከለከላል ጀማዓና ጁማዓ ብለው የሚያነሱ ሰዎች አሉ። በመጀመሪያ ደረጃ እስልምና ውስጥ የተቀመጡ 5 መሰረታዊ ሸሪዓው ሊያሟላቸው ሊጠብቃቸው የተቀመጡ መሰረታዊ ነገሮች አሉ። አንደኛው ሂፍዘ ዲን ነው። ዲን አልእስላም ሐራም ይሁን ሐላል ያደረጋቸው ነገሮች በተለይ ሐራም የተደረጉ ነገሮችን ስናይ ሐላሉም እንደዛው ዲኑን ከመጠበቅ አንፃር ለምን ሰዎች ከሁሉ ነገራቸው በላይ ዲናቸው ትልቅ ቦታ ስላለው ዲናቸውን የሚጎዱ ነገሮች በጠቅላላ ሐራም ተደርገዋል። ቀጥሎ ደግሞ ከሃይማኖታቸው የመጀመሪያው ሃይማኖታቸውን መጠበቅ ነው። ሁለተኛ ነፍሳቸውን መጠበቅ ነው። ነፍሳቸውን መጠበቅ ነፍስ መጠበቅ ስላለበት ነው መገዳደል ሌሎች ሰውን ህይወት የሚያጠፉ የሚጎዱ ነገሮች ሁሉ ከዛ አካል ተደርገው በድንጋጌ ውስጥ የተቀመጠው። ሶስተኛ የሰው ልጅን ገንዘብ የሚያባክኑ ከገንዘብ በፊት አእምሮን አቅልን መጠበቅ አስፈላጊ በመሆኑ የተለያዩ አስካሪና ጎጂ ሱስ አምጪ ነገሮች የተከለከሉት ከዛ አንፃር ነው። ቀጥሎ ገንዘብ ነው። ቀጥሎ ዘርን መጠበቅ ነው። በእስልምና እነዚህ የተቀመጡ ናቸው። አንዳንድ ሰዎች ታዲያ ዲንን መጠበቅ ከሆነ ሃይማኖትን መጠበቅ ከሆነ ዋናው እንዴት በዚህ ሂደት ላይ ነፍስን መጠበቅን አስቀደመን ይላሉ። በእስልምና ውስጥ ትልቁ የተቀመጠው ዲንን መጠበቅ ሃይማኖትን መጠበቅ አንደኛው ሲሆን ከሃይማኖት ቀጥሎ ሁለተኛው ነፍስን መጠበቅ ነው። ሶስተኛ አእምሮን መጠበቅ ነው። አራተኛ የሰው ልጅን ገንዘብ መጠበቅ ነው። ከገንዘብ በፊት ክብር ይቀድማልም ተብሏል። ክብርና ዘሩ በአንድነት ነው ያለው እና እነዚህን አስመልክቶ እንዴት ታዲያ ለነፍሳችን ፈርተን ሃይማኖታችንን ሰላቶችን ጨምሮ እናቆማለን የሚሏል። ይሄን ጉዳዩን በዚህ መልኩ መረዳት አለብን ይላሉ። በመጀመሪያ ደረጃ ሰላት አልጀማዓና ሰላቱል ጁማዓ ለምንድነው በአንድነት እንድንሰግድ የተደነገጉት የሚሉትን ማማላት ነው ማየት ነው። ለምንድነው ምንድነው የሚያስገኙት ጥቅም የሚለውን ማየት ነው። አንድ ሰው ለብቻው በተገደደ ሰዓት ላይ ጀማዓም ባይሰግድ ከእስልምና አይወጣም። አሁን አንዳንድ ሀገራት ሰላት በጀማዓ መስገድን ሲከለክሉ ሰላት የተከለከለ አድርጎ ማሰብ ትክክል አይደለም። ሰላት በማንኛውም ሁኔታ አይቀርም። እንኳን ዝም ብሎ አይደለም በጦር ሜዳ እንኳን ሰላትን በጀማዓ እንዲሰገድ ያዘዘ ዲን ነው። ታዲያ በዚህ ሰዓት ለምን ቀረ ስንል ያ በጦር ሜዳ ጠላት ሊያጠቃ በመጣበት ሰዓት ሰላቱል ጀማዓን ስገዱ ተብሎ በምን መልኩ እንደምንሰግዱሉ ቁርአን ላይ የተቀመጠበት ሁኔታ አለ። ይህኛው ደግሞ በአይን ማናየው ፊት ለፊት በመሳሪያ ይሁን በተለያየ መንገድ የማንታገለው ጠላት ሆኖ ሚስፋፋው ደግሞ በቀጥታ እኛ እርስ በርስ ግንኙነትና ብዙ ሰዎች በአንድነት በተገናኙበት ሁኔታ ስለሆነ ራሱ መገናኘቱ ነው የመስፋፋቱ አንዱ መንገድ የሆነው። እስልምና ውስጥ የሰው ልጅን ሃይማኖቱን ሳይጎዳ የመጀመሪያው ዲኑ ነው። ዲኑን ባስጠበቀ መልኩ የሰው ልጅን ጤንነት የሰው ልጅን ነፍስ አስጠብቆ መተግበር ይቻላል። ለምሳሌ ቡኻሪን ጨምሮ የተለያዩ ሐዲስ ዘገባ ላይ እንደመጣው ከባድ ቅዝቃዜ ከባድ ዝናብ በመጣበት ጊዜ
አላ ሰሉ ፊ ሪሃሊኩም ቤታችሁ ስገዱ በሚል ተቀምጧል በእስልምና ውስጥ። አስታውሳለሁ የዛሬ 25 27 ዓመት አካባቢ ጅማ በነበርኩበት ጊዜ በአንድ ከበድ ባለ ዝናብ ላይ አላ ሰሉ ፊ ሪሃሊኩም ሲባል እንዴ ምን አዲስ ነገር መጣ ብሎ ሰዎች ተገርመው ነበርና ቤታችሁ ስገዱ ነው እንትኑና حي على السلاح حي على الفلاح በሚባለው ቦታ ምትክ ነው የሚመጣው ወይስ መጨረሻ ላይ ለብቻ ነው? በዚህ መሃል ፉቃሃዎች መሃል የሐሳብ ልዩነት ቢኖርም እንዲህ አይነት ሁኔታዎች ሲኖሩ ቤት ስገዱ ብሎ ጥሪ ማድረግ የእስልምና አካል መሆኑን የተቀመጠበት ዲን ነውና ይህን በዛ መልኩ ማየት አለብን። ሁለተኛ ሰላቱል ጀማዓ በመንሰግድበት ጊዜ ለምሳሌ ጁምዓ ስንሰግድ አንድ ሰፈር ያለ ሰው በየቀኑ ጀማዓ አብሮ እንዲሰግድ ከፍ ሲል ደግሞ በሳምንት አንድ ቀን አብሮ እንዲሰግድ ከፍ ሲል ደግሞ በከተማ ደረጃ ያለው ኢድን በአንድነት አንድ ቦታ ላይ እንዲሰግድ ሲባል እያንዳንዱ ለሰው ልጅ የሚሰጠው ጥቅም እያንዳንዱ ለሰው ልጅ የሚያስገኘው ከመገናኘት ከመተዋወስ አንድ አይነት መልእክት ሳምንታዊ መልእክቶቹን በጋራ ይዞ ለመሄድ ጠቃሚ ስለሆነ በየሰፈሩ ያሉት ትናንሽ መስጊዶች ውስጥ ያሉት ከፍ ወዳለ መስጊድ ሄደው ጁምዓ መስገድን የተቀመጠው እንዲህ አይነት ጥቅሞች ነው። አሁን በእስልምና ጥቅም የምናገኘው ጥቅምና ፊትለፊታችን የመጣ ጉዳት ያ ጉዳት ደግሞ በቀጥታ በሰው ልጅ ጤንነት ላይ የሚያመጣ ነው። ለምሳሌ ቀላል ምሳሌ እንውሰድ። በእስልምና ነጭ ሽንኩርት የበላ ሰው ሽታው ሌሎቹን አማኞችና መላእክቶችን ስለሚያውክ መስጊድ አይምጣ ተብሏል። ነጭ ሽንኩርት መብላት ማለት ነው። ነጭ ሽንኩርት የበላ ሰው መስጊድ አይምጣ ተብሏል። ይህ ማለት ሌሎች ሰዎች ስለሚታወቁ ነጭ ሽንኩርት የበላ ሰው ለዚህ ብሎ ይብላ ሳይሆን የበላ ሰው የጀማዓ ሁኔታ ከሱ ላይ ይነሳል። በእስልምና አንዱ ሁሉ ጊዜ መታወቅ ያለበት ፕሪንሲፕል ምንድነው? ደርኡል መፋሲድ ሙቀደሙን አላ ጀልቢል መሳሊህ ነው። የሆነ መስለሃ የሆነን ጥቅም ከማስገኘት በፊት ሌላ ያላገኘነውን አዲስ ጥቅም ለማግኘት ከመቅደሙ በፊት የምናስቀድመው ጉዳትን ማስወገድ ላይ ነው። ጉዳትን ማስወገድ ነው። ስለዚህ ጉዳትን ማስወገድ ነው። አሁን ጀማዓ ብንሰግድ አብረን ብንሆን የምናገኘው ጥቅም የምናገኘው ነገር አለ። ነገር ግን ከዛ በፊት ፊት ለፊት በሰው ህይወት ላይ የመጣውን ጉዳት በማስወገድ በየቤታችን በየተለያየ ቤተሰብ ውስጥ ባለ አንድ ላይ የሚኖር ሰው በጋራ በመስገድ ይህንን ነገር ማስቀረት ይቻላል። ሌላው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሐዲስ አለ። ቡኻሪ ከአቡ ሙሳ አልአሽዓሪ የዘገቡትን ሐዲስ ማስታወስ ያስፈልጋል። ኢዛ መረደል አብዱ አው ሳፈራ ብለው የጠቀሱበት አንድ ሰው ከታመመ ወይንም ደግሞ መንገድ ከተጓዘ ይህን ያደረገ ሰው ከዚህ በፊት የሚያገኘውን አጅር እንደሚያገኝ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ስለዚህ አንድ ሰው ተገዶ ጁምዓ ቢቀር ግዳጁ ከሱ አቅም በላይ ሆኖ ስለመጣ ያ የጁምዓ አጅሩ አይቀርም በሚል ዑለሞች ያስቀምጡታል። እነዚህ ነገሮችና ሌሎች ነገሮችን ስናይ ካለንበት ነባራዊ ሁኔታ አንፃር ግዳጅ ሆነው የሰው ልጅን ጤንነት ማስቀደም ሆነው የሚመጡበት ሁኔታ አለ። ሌላው ግን የታመመ ሰው አላህ ያምጣውና ሰው ቢታመምስ የሚለውንም ማየት አስፈላጊ ነው። እንግዲህ አንዳንድ ጊዜ ሰዎች በሽታ እንደሚከሰት እርግጠኛ ሆነው ራሳቸውን እንደሚታመሙ መጥፎ የሚያስቡ ተሻኡም የሟርት አይነት ነገሮችን ኔጌቲቭ ነገሮችን ብቻ ወደ ራሳቸው የሚያስቡ ሰዎች አሉ። ይህን ማድረግ ተገቢ አይደለም። ከፍ ያለ የቂንና ከፍ ያለ ጥንቃቄ ያደረግን ጎን ለጎን ከፍ ያለ ተወኩልና ከፍ ያለ የቂን በሽታው እንደማይዘን አላህ እንደሚጠብቀን ጎን ለጎን ሁለቱን ማስኬድ ያስፈልጋል። ታመን እንኳን ከሆነ እንድናለን በሚል ከፍ ያለ ንያና ከፍ ያለ ተወኩል በአላህ ላይ ማድረግ እንጂ አልቆልኛል አብቅቶልኛል የሚባለው በጣም ትክክል አይደለም። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ጊዜ የተከሰተ ክስተት አለ። አንድ በእድሜ የገፋ ሰው እንግዲህ ኮሮናም በእድሜ የገፉት ላይ ይበረታል እየተባለ ነው። አላህ እኛንም ሌሎቹንም ህዝቦችን ይጠብቅ፣ ሀገራችንንም ኡማውንም ይጠብቅ። አንድ በእድሜ የገፋ ሰው ጋር ነብዩ ሰለላሁ ዐለይሂ ወሰለም ሄዱና ጠየቁት በሽታውን።
ከዛ በኋላ ላባሰ ጠሁር አሉት አብሽሩ ትድናለህ አላህ ወንጀልህን ሊያጥብልህ ነው ብለው ሲያጽናኑት ሰውየው ይህንን እሱ በጣም በቃ በሽታው እንደሚገለው ውስጡ ያለቀለት መሆኑን ለራሱ ደጋግሞ እየተናገረ ነበር ሰውየው ጠሁሩን ኢንሻአላህ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲሉት ሰውየው ምን አለ ጠሁር አለ በመገረም ጠሁር بل هي همة تفور على شيك كبير كي تزيره القبور على سويو كف على تكساتنا كف على انهمم لاين يالله لا باس ان شاء الله تخور ابشروا من ما تونم تدن الله لو انجله ما بسانو بلو بينغرو طهور يلونيال على تدن الله ወንጀልን ያብስልሃል ይሉኛል አለ እንዲያውም ከፍ ያለች ተኩሳት ናት አለ على شيك كبير አለ እድሜው ከፍ ያለ ሽማግሌ ሰውዬ ላይ የመጣች ከይቱዚሩሁ القبور አለ ቀብርን ልታስጎበኘው ልትገለው የመጣች ናት ብለው ሲናገር ነብዩ ሰለላሁ ዐለይሂ ወሰለም ተገረሙና እንደነገጡና ሰውየውን አይቱ ፈናአም ይዘን እንግዲህ አንተው ካልክ እንደዛው ነው እንግዲህ አሉት ከዛ ሰውየው ወዲያው አልቆየም ወዲያው ነው ሞተና ይህን ሐዲስ ስናይ ነብዩ ሰለላሁ ዐለይሂ ወሰለም ካልክ እንግዲህ አንተው ካልክ ይሁንና ማንኛውም ነገር ሲከሰት እኛ ጥሩ ጎኑን ነው ማየት ያለብን መጥፎ ጎኑን አይተን አለቀልኝ ዋጋ የለኝም እንደዚህ አይነት ሐሳቦች ትክክል አይደሉም የአላህ ቀደር ምንም ይሁን ምን እኛ በአላህ ላይ ያለን ዘን በአላህ ላይ ያለን ጥርጣሬ አላህ ቀደርን ሊቀይር ይችላል ቀደም ባየነው በዱዓ ሊቀየር ይችላል ቀደር የሚለውን አይተናል በሌላ ሐዲስ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ አልቁድስ ከአላህ እንዳስተላለፉት አላህ Subhanahu Wa Ta'ala أنا عند عبد زني بي بارعي إنين بترترين هنيتا ياغنينيال الله يقلنيال وينم الله انديارغنيال بلن متفو نغر كالله كترترن الله يعني ترترنو بوتا ነው የምናገኘው ጥሩ ነገሮችን ከተረጠርንም እንደዚሁ ጥሩ ነገር ነው አላህ የምናገኘው በዛ ሁኔታ ላይ ስለዚህ በተቻለ መልኩ ፈተናው ከባድ ነው ለዓለም ነው የመጣ ከዚህ በፊት የደሃዎች በሽታ ወይንም ደግሞ የሀብታሞች በሽታ ተብሎ ግፊትና ሌሎች ሱካርን የመሳሰሉት ይባላሉ አሁን ከትላልቆቹ ጨምሮ በእድሜ ከፍ ያሉ ከዛም እንደዚሁም ባለስልጣናትን ጨምሮ ቤተ መንግስትም ገብቶ የተለያዩ ታዋቂ የሚባሉ ሰዎችም ጋር እየደረሰ ሁሉንም ነው ያነካካ ያለው ስለዚህ ከዛም አልፎ በመቶ ሺዎች የሚቆጠሩ ሰዎች ተይዘዋል በርግጥ አንድ ነገር መታወቅ አለበት ሰበብ ነው ምናሟላው የአላህ ውሳኔ ነው አላህ ነው የሚያድነን አላህ ነው ነገሮችን የሚያቀያይረው እኛ የመድኃኒት እንኳን ኖሮ ብንወስድ ያ የምንወስደው መድኃኒት አላህ ሰበብ ካላደረገው መድኃኒት አይሆንም እንውጣለን ያ መድኃኒትን ውጠን ውስጣችን ገብቶ ውስጣችን ከገባ በኋላ ያን ችግር ያለበት ቦታ ሄዶ ከኢሚዩኒቲ ሲስተማችን ጋር በጋራ ሆኖ ምን ያመጣል የሚለውን አላህ ነው የሚያውቀው እኛ ወደ ውስጥ ነው ያስገባነው የተቀረው የኛ ስራ አይደለምና በተቻለ መልኩ ራሳችንን መጠበቅ ተገቢ መሆኑን ግመላችሁን አስራችሁ በአላህ ላይ ተወከል እንደተባለው የጥንቃቄ እርምጃ እየወሰድን በአላህ ላይ እንወከላለን የጥንቃቄ እርምጃ እየወሰድን አላህን ዱዓ እናረጋለን የጥንቃቄ እርምጃን መውሰድ ያሉብን ነገሮች ሁሉ እንወስዳለን ነብዩ ሰለላሁ ዐለይሂ ወሰለም የታመሙ ሰዎችን ከጤነኞቹ እንዳይቀላቀሉ እንደዚሁም ደግሞ ራሳችንን መጠበቅ ላይ መጨበጥን ቀደም እንዳልኳችሁ ራሳቸው ናቸው እንግዲህ ሳይጨብጡ አንተን በይአ ገብተናል ተመለስ ብለው የመለሱትን መዲና ላይ ተከሰተውን ክስተት ሁሉ ስናይ እንደዚህ አይነት ነገሮች ያሉ ናቸው ለኛ አዲስ ሆነ በርግጥ ይሄ ነገር በአንድ በኩል ኸይር አለው መጥፎ ቢሆንም ሰዎች ሰሞኑን ሳኒታይዘር ሳሙና አልኮል የንጽህና ጉዳዮችን ዝም ብለን ከዚህ በፊት በእጃችን ቡሃ እየረጨን ታጠብን ብለን የምናስበው ሰሞኑን 20 ሰከንድ ድረስ አሽተን ካላጠብን ባክቴሪያዎች ቫይረሶች እንደማይሞቱ ሳኒታይዘር የሚባል አለ የሚል ብዙ ሰው ያወቀው ሰሞኑን ሳኒታይዘር መግዛት መሰረታዊ ምግብ እና አስፈላጊ ነገር እንደ መግዛት ሆኖ ወረፋ ሌላም ሁኔታዎችን አስከስተዋልና የንጽህና ጉዳይ ምናልባትም አላህ ይንበሽታ ሲያነሳ
በሰው አእምሮ ውስጥ ትልቅ ቦታ አስርጾ ትልቅ ቦታ ይዞ ሊቀጥል ይችላል። ስለዚህ እነዚህን ሁሉ ነገሮች በማየት ኸይር አለው። በሌላ በኩል ደግሞ ተዘናግቶ አላህን ረስቶ ያለ ሰው ሁሉ ወደ አላህ እንዲመለስ ሰበብ ሆኖት ተውበት አድርጎ ወንጀሉን ይቅርታ ጠይቆ ወደ አላህ እንዲመለስ ያደርጋል። በአንድ በኩል ደግሞ ቤት ሁኑ የተባላችሁ የተለያየ ሀገር ውስጥ ያላችሁ ሰዎች አላችሁ። ይሄ እንግዲህ ሙሉ ጤንነት ሙሉ ነፃነት እያላችሁ አስገዳጅ ሁኔታ መጥቶ ቤታችሁ እንድትሆኑ ተብለዋል። በዚህ ሰዓት ላይ ከቤት እንዳትወጡ ተብላችሁ ባላችሁበት ሰዓት በተለያዩ ምክንያቶች ዓለም ላይ በየእስር ቤቱ መውጣት እየፈለጉ ተከልክለው ዓመታት እንዲህ የታሰሩ ሰዎች አሉ። መንቀሳቀስ እየፈለጉ በገጠማቸው በሽታ ምክንያት ያልጋ ቁራኛ ሆኖ ቤታቸው የቀሩ ሰዎች አሉ። ገንዘብ እያለን ምንገዛበት ቦታም አተናል። ረመዳን ደርሷል ብለን ስለ ረመዳን እያሰብን የነበረ መጥቶ ረመዳን ማውራት ሁሉ ቀርቶ ስለዚህው ስለ ኮሮና የዓለም መነጋገሪያ አጀንዳ እስኪሆን አድርሰዋልና አላህ Subhanahu Wa Ta'ala ከዚህ በሽታ ከዚህ መቅሰፍት እንዲጠብቀን ዱዓ ማድረግ መበረታታት እንዳለ ሆኖ ቤት በመንሆንበት ጊዜ ከዚህ በፊት በስራ በጣም ቢዚ ነበርን። ቁርአን የምንቀራበት ወደ አላህ የምንመለስበት ጊዜ አተን ዲናዊ ነገሮችን የምንሰማበት የተለያዩ ለራሳችን ለቤተሰባችን ጊዜ አተን የነበርንበትን ሁኔታ አላህ ደግሞ ሰበብ አድርጎ ቤት ውስጥ መሆኑ በራሱ አንድ ኸይር ነውና ይህን አጋጣሚ በመጠቀም ያላነበብናቸውን ያልሰማናቸውን እንደዚሁም ደግሞ መሰል ትምህርቶችን አላህ እስከፈቀደልን ድረስ እኔም እንደዚሁ ሌሎችም እየገቡ የሚሰጧቸውን ነገሮች መከታተሉ ጊዜያችንን በዛ ላይ እናሳልፍ። በተረፈ ደግሞ መጨነቅ አስፈላጊም አይደለም። ጥንቃቄ ማድረግ እንጂ ወደ አላህ መመለስ እስትግፋር ማድረግ መሰል ነገሮችን ማድረግ እንጂ ተጨንቀንም የምናመጣው ነገር አይደለም። ስለዚህ ማድረግ ያሉብን ነገሮች ላይ መበርታት እንጂ በባዶ ጭንቀትም እንትን ማለት የለብንም። አው ሀያልነን ያሉ አካላት ብዙ ፈተናዎች ደርሷቸዋል። ወታደር አሰማርተው ሰው ከቤት እንዳይወጣ ነበር። ከዚህ በፊት ወታደር ሀገር ድንበርን ከጠላት ለመጠበቅ ነው። አሁን ግን የሀገሩን ዜጋ ወደ አደባባይ እንዳይወጡ እስከ መጠበቅ ድረስ የተመደበበት አለ። በጣም ኒቃብ ሲከለክሉ የነበሩ ፈረንሳዮች ለምሳሌ ፊትን መሸፈን ግዴታ ነው ብለው ራስን ለመጠበቅ እስከ ማስተማርና እስከ ማስገደድ የተከደበት በርካታ ነገሮች ያየንበት ነውና አላህ Subhanahu Wa Ta'ala በተሻለ መልኩ ከዚህ ነገር ትምህርት ወስደንበት ወደሱ ተውበት አድርገን ምን መለስ አላህ ያድርገን። እንግዲህ ፈተናው ከባድ ነው። ሌሎች ሀገራት ላይ እንደተፈጠረው መስጂዶች ተዘግተው ከባድ ሁኔታ የሚከሰትበት ሁኔታ ላይ እየሄድን ከሆነ ይህ ፈተና ምናልባት የዕለት ጉርሳቸውን ስራ ካልሰሩ በስተቀር በዕለት ተዕለት ሰርተው የሚያገኙ ብዙ ሺህ ሰዎች የሚበሉትን የሚቀምሱትን ሊያጡ ይችላሉና ወደዛ ደረጃ ከመድረሳችን በፊት በየመሳጂዱ በያለንበት ከተማ ረመዳንም እየመጣ ነው ኸይር ስራ ለመስራት በአካባቢያችን ያሉ ምስኪኖች በአካባቢያችን ያሉ አቅመ ደካሞች ምን ረዳበትን ሹራ በማድረግ ገንዘብ በማሰባሰብ በችግር ጊዜ እንኳን እንበልና ለ15 ቀን ለአንድ ወር ከቤት አጥቶ ቢባል መብላት የሌላቸው የሚበሉት የሌላቸው ከባድ ፈተና ውስጥ የሚወድቁ ብዙ ሰዎች አሉና ያኔ መስጂድ ተገናኝተን ገንዘብ ሰብስበን እንርዳ ማለት አይቻልም። ሁኔታዎች አይፈቅድም ለመገናኘት። ዛሬ ባለንበት ሁኔታው ሳይገፋ ግን አቅም በፈቀደ መልኩ ይህን ጉዳይ በማሰብ በየአካባቢው ውይይት በማድረግ በተቻለ መልኩ አሁኑኑ መደረግ ያለበትን ለመልካም ስራ ለሰደቃ የተጎዱ ሰዎችን ለመንከባከብ የሚሆን አስፈላጊ ሆኖም ሲገኝ ሳሙና መሰል ነገሮችንም ለኸይር ለማዋልም ማሰብና መነጋገር ያስፈልጋል። በሰማነው የምንጠቀም ያድርገን። አሁን ወደ ኦሮምኛ ዞራለሁኝ። ስለዚህ ከሁለት ደቂቃ በኋላ ተመልሼ በኦሮምኛ ያመጣለሁ። አማ የዱራን ደቂቃ ለማፍ አደት ዳቤተን አፋን ኦሮሞቲን ስንት ዴቢአ ወሬ ኦብሳና ኤጋትሩተን ኦሮሚፋ ዱበድ ወሬ ጀዳትሩተን አመገሮ ኦሮሚፋት ዴሙ ዋንን ያዳጅሩፍ ደቂቃ ለማቦዳ ጩፌተን ስንት ዴቢአ ወሬ አማርፋ ህንዳገኛ ኦብስተን ያከተሰንት ወሬ ካኔስ አከታን እርጋን ደበርሳ ኦሮምኛ ባትሰሙም ተመልሼ ስገባ እዚህ ያላችሁ እህትና ወንድሞች ሌሎች ስለሚሰሙ ተመለሳችሁ ገብታችሁ እናንተም ሼር እንድታደርጉ ጠይቃለሁ። ለሁለት ደቂቃ ያህል ወጥቼ መለሳለሁ ማለት ነው። ሰላም አለይኩም እስከነገናኝ ድረስ